ሰላም ሰላም ዩቲዩብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ ከሚኪ ፒክቸርስ ጋር የሬኔሳንስ ስኩል የርቡክ ፎቶ አንድ ላይ እናነሳለን፣ አብረን እንሰራለን። የይርቡክ ስራ ከጀርባ ምን ይመስላል የሚለውን እዚህ ስቱዲዮ ውስጥ የሚፈጠሩት ነገር አብረን እናያለን። እስከ መጨረሻው ተከታተሉ። ሰብስክራይብ እያደረጋችሁ ይመቻችሁ። ሶ ጋይስ እዛ ጋር ያለውን ሴታፕ ላይክ አፍርሰናል። ሶ እዚህ ጋር ነው ሴታፑን ያስተካከልነው። እዚህ ጋር ሴታፕ አድርገን አክቹሊ አርፍደዋል። መምጣት የነበረባቸው 4 ሰዓት ነበር። 30 ደቂቃ አርፍደዋል። አሮን ነው ምን እንደምናደርግ እዚህ ስቱዲዮ ውስጥ ከ6 ሰዓት ብቻ መቆየት የምንችለው። ጠዋት 2 ሰዓት ተብለው የሬኔሳንስ ስኩል ተማሪዎች የምታዩ ከሆነ ከባድ ነው እውነት። ሶ እዚህ ጋር ዴቭ አለች። ነይ ዴቭ ራስሽን አስተዋውቂያት። ዴቭ እባላለሁ። ካሜራ የካነማ አባል ነች። እዚህ ጋር እንደምታዩት እዚህ ጋር አንድ ሴታፕ እንሰራለን። ሁለተኛው ሴታፓችን እዛ ጋር ነው። እዚህም ያህል ስቱዲዮ ላይ ያበደ የይርቡክ ፎቶ ሹት እናደርጋለን። ከዛ ይርቡክን ፕሪንት አድርገን ተሰጣቸው ግራጁዌሽን ፕሮም እንሰራለን። ዛሬ ግን ይርቡክን የፎቶ ስራውን ከጀርባ ነው ሴታፕን ስናስተካክል ያለው ነገር ነው ማሳያችሁ። አንደኛው ሴታፓችን እዚህ ጋር አድርገናል፣ ከጀርባ እናደርጋለን። ሌላኛው ሴታፕ አሁን እዚህ ያለው ሴታፕ አስተካክለን ፎቶ እንሞክራለን። ያው እኔ ፎቶ ጄኒክ ስለሆንኩ የሚለኝ ነው ያባል ይለፈልፋል ብሎ ነው ያለው። ግን ሴታፑ እንደዚህ ነው የሚሆነው። አሪፍ ነው የሚሆነው። ጸዴ ነው ሴታፑ እንደዚህ ነው የሚሆነው። በጣም ጸዴ ነው። ሚኪ ፒክቸርስ ያበረ ድንግ የሆነ ፎቶ ነው የምናነሳቸው። እሺ ቆይ ሬኔሳንስ ስኩል ግን ይሄንን ቪዲዮ ካያችሁት እስከ 4 ሰዓት ጠብቂያችኋለሁ። ከዛ በላይ ግን አይኬን ሊቪያንስ ሶ ላይክ አሁን ከ4 ሰዓት ከ39 ሆነ ስቲል አልመጡም ጋይስ፣ ስቲል አልመጡም። የተማሪዎች በጣም ያዘገው ፓርት እነሱ መጠበቅ ነውና እኛ ስቱዲያችንን ከስራ በፊት መዘጋጀት ያሉበት ጥቆች እንዳለ አዘጋጅተን ጨርሰናል። እንደምታዩት እዚህ የሚያክል ስቱዲዮ ላይ እየጠበቅናቸው እነሱ ግን በጣም ሌት ሆኖብናል። ራስቅራሲና ከምን ከአባት ልጀምር ከሀያትም መጀመር ትችላለህ። አቤሜሌክ እባላለሁ። የጀባ ስቱዲዮ ባለቤት ነኝ። ሰብስክራይብ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ላይኩን እናደርጋለን። ሶ ጋይስ ሶስተኛ ፎቅ ላይ ብያችሁ አላወቁም ተማሪዎች። ሶ ወርደን ቶሎ እናመጣችኋለን። ሰዓት የለንም። ስቱዲዮ ልንቀይርበት የምንችልበት ፕራዮሪቲ አለ። ስለዚህ ምክንያቱም ጠዋት 2 ሰዓት ነው ያልኳችሁ። ሃሎ ወይ እኮ እየመጣ እንዴ! አሁን ይሄ ፊት ለፊት ህንጻ እኮ መግባት እኮ እንዴት አቃታችሁ? እኔ እኮ ወረድኩላችሁ። እየተባለ ወዳችሁ ዳጋ 3 4 ተቆማችሁ አይቻችኋለሁ። ስማ እኮ ይታላችሁ 3 4 ይወረድ እኮ ይችላል። አው አረቱ ሀንዛ እንዴ ነው ይኸውና እኮ በቃ ሌላ የለም እኮ እዚህኛው ሆቴል ተባባል። እንዴ ናችሁ? ያታል ወረዱ በለው። 2 ሰዓት ብያችሁ 4 ሰዓት ናችሁ አርፋጆች። ሰላም አርፍዳችሁን ኮስተር ብላችሁ ትቆማላችሁ አይደል? ኧረ ሰው ሁለት ብዬ ተመኘኋት። ባይ ዘ ዌይ ጋይስ አርፍደውም ቢሆን ደርሰዋል። ሶ ምንድነው ልናደርግ የምንችለው? ማስወጣት፣ ቀጥታ ማስወጣት። ሶ እዚህ ጋር የመጀመሪያው ሴታፕ እዚህ ጋር ቆይ አንዴ ላውራቸው እሺ። እኮ እንደዚህ ላውራቸውና አይመስልም ያዘ ሰዓትና ቅድም እሱማ ገባኝ። ልንገረው ነው በቃ ሰዓቱን መጀመሪያው ኮሚቴዎች ናቸው የሚነሱት። ስለዚህ ምን እናደርጋለን? ማይኩ የማይኩን ቦርሳ ሰጥቻለሁ። አንዱ ማይክ እንዴት አደረገው? ዴቭ ጋር አዎ፣ እሱ ጋር ሪካርድ እያደረገ ነው። ስለዚህ ላዙ በቃ ይሄ ከምን እኔ ጋር ያዙ ኪሱስ ለሌላ ሰው ሲፈልግ አርዋሽ። ኤኒዌይስ የመጀመሪያው ሴታፕ ይሄ ነው። ሀፒ ምንድን ነው የምታደርገው? አሪፍ ነው እንትን ሴታፕ አሪፍ ነው። የመጀመሪያው ሴታፕ እዚህ ጋር ነው እና አሳያችሁ ሲነሱ የመጀመሪያው ታይነሽ እነዛ ተማሪዎች ይርቡክ እንትናቸው ለዛ ነው ዝም ብሎ እዚህ ጋር በቃ ዝም ብሎ እነሱ ማለት ነው። አዲስ አይ ሴታፕ አለ ራሳቸው
እዚህ ጋር ይነሳሉ። ከዛ ሌላ ሴታፕ አለ። 3 ሴታፕ ያሰ የመጀመሪያው ሴታፕ ሶ ጋይስ አሁን ወንዶች እየተነሱ ነው። በዚህኛው ሴታፕ ላይ ወንዶች ከተነሱ በኋላ ቀጣይ ደግሞ ሴቶች እናነሳና ቅዱስ ፋሽን ጋር ባይዘው እሱም አርፍዶ ነበር። የኛስ ቀጠሮ ነው ማርያም በጣም ነው አይሆንም ጭራሽ ነገር ተረጋግረን ለምንድን ነው የቆመው? ወንድም ለምን አቆምሽ? ወንድ ጨርሽ አለቀው። እሺ ሶ አሁን ቮይስ ብለሽ ጨርሽና ሴቶቹን አስገባቸው። እሺ ሶ ፈርስት ሴት አፕ ብለሽ ከላይ ጻፍበት የመጀመሪያው ሴት። ሶ አሁን ጋይስ የሴቶቹ ነው የሚቀረው። እኔ ማለት ነኝ አስገባቸው በቃ ሀያቶች ሴቶቹ ነው የሚነሱት። የመጀመሪያው ሴት አፕ ላይ እዚህ ጋር ነው አራዋት ይቻል ይሄ በጣም ከፋል ሴቶቹን ጻፋችሁ። who's next? አንቺ አዳዲስ እንደዚህ ነው አንቺ ስሜ ፍርዶስ ይባላል። ያለኝ ሶስት ኮሚቴ ነኝ። ከጀርባ ማለት ነው። እሺ ጨርሳችሁ ጨርሳችሁ እና ከጀርባው እዚህ ጋር ሰው ላይክ እዛ ጋር ከጀርባ ኧረ ኦኬ በደንብ ፖዝ እንዲያደርጉ ያበደ አመሰግናለሁ። ሌላ ሰው ከዛ መሳቅ ትንሽ አትስፈሪ አንገት እንዴት ነሽ? እንኳን ደህና መጣሽ። ቮይስ አይና ፋርሽ ጽዮን እባላለሁ። ጋይስ እቺ አርት ላይ የመጣች ለምን ያረፈች የእናንተ ፕሮግራም ባለ ሀብት ነን አላላችሁም? በሬ ልንመጣለን አላችሁ? ቦታውን እራሱ አናውቀውም። ምንድን ነው? እሺ እሳት በላላ መኪናው ልትሆን ነው እና ቦታውን ስለማናውቀው ሁለተኛዋ አርፎች ተማሪ ለምን አረፈች? አመልጦሽ ሶ ጋይስ የመጀመሪያውን ሴታፕ እዚህ ጋር አፍሰን ሁለተኛ ሴታፕ እናደርገው። ሶ ተከታተሉ። ቤቱ ጋር እናደርገው ዮ ጋይስ ሶ አሁን እንዴት ነው ግን ኦርጋናይዝ አደረጋችሁ? ኮሜንት ኔክስት ደብሊው ኦርጋናይዘር ሶ አሁን ምን አደረገው መሰለኝ ጋውናቸውን እየለበሱ ነው። ጋውናቸውን ከለበሱ በኋላ እዛኛው ጋር ቆመው ነው የሚነሱት። ሶ 3 ጋውን ስላላቸው ተቀያየሩ ነው ቶሎ የምናነሳው ሳስለኝ አፍዶ ስለመጡ ኤኒዌይ ሰብስክራይብ ያደርጋችሁ ይመቻችሁ። እሺ ነይ ብራዘር ጊቤንች ሶስተኛ ስታፕ ላይ ደርሰናል። ሰብስክራይብ አድርጉ፣ ላይክ፣ ፎሎ፣ ሼር። ሶስተኛው ሴታፕ እየሰራን ነው ከዴቭ ጋር። እንዴት ነው ዴቭ? እንዴት ይልሽ? እስቲ ቆራጣች በእናት ሶስተኛው ሴታፕ ያው እየደከመኝ ነው ጌታ። ኢነርጂ ውሃ እንገዛለታለን። ሻዶ መፍጠር አለበት ጋይስ። እዚህ ኮሚቴዎችን እናዋራችሁ
ለምን የምታፍሪው? ኧረ ኧረ ባይዘዊ የሬኔሳንስ ተማሪዎች እቺ ልጅ በጣም አልፍታችኋል። ሐምዳና ብሶትን ተናገ ተማሪዎች ለምን አረፈዱ? ተማሪ ትንሽ አስቸጋሪዎች ናቸው። በቃ ሲዘጋጁ ሴቶቹ ሲዘጋጁ ሰዓት ይፈጃል። 2 ሰዓት መሆኑ ጠዋት ላይ ስንት ሰዓት ነበር የተቀጣጠረው? 3 ሰዓት እና ስንት ሰዓት መጣችሁ? 5 ደቂቃ ያያችሁ 5 ሰዓት ግን እንዴት አያችሁት? ቆንጆ ነው። ተማሪ በጣም ግራጁዌሽን ደግሞ ከዚህ የበለጠ ነው። ኢንሻአላህ Yeah, no, I'm a fashion guy again, you know. I'm not perfect, ለሰው መናገር just እኔ by the way ሙቭ ሳረግ ነው ፖዝ የሚወጣልኝ። አሁን ላሳይ እኮ ላሳይ። እኔ እንዴት ነው የማደርገው? እንደዚህ እላለሁ፣ ዞራለሁ፣ እንደዚህ እላለሁ። ከዛ ካሜራው ሙቭ ነው የሚያደርገው። ከዛ በዛ ውስጥ ነው ፐርፌክት ፎቶ ማገኘው። እኔ እንደዚህ ምናምን ፖዝ እኔ የሩቡክ ፎቶሽ ላይ በጣም ስስቅ የነበረችው ልጅ ነች። እንዴት ነበር ፎቶሽ? አሪፍ ነበር። ስቲል እየሳቀች ነው እና ተመቸሽ? ሰብስክራይብ አድርጉ። ያበረች? አዎ በጣም ምርጥ ነበር። እሺ ኧረ ሰዓትን እንጠቀም።